አርሰናል ዋንጫውን ካላነሳ የራሱ ጠላት ራሱ ነው ሲል የቢቢሲው ጸሐፊ ፊል ማክሊንቲ ገለጸ። ማንቸስተር ዩናይትድ በባከነ ሰዓት ባስቆጠረው ግብ አሸነፈ። ባለፉት 6 ጨዋታዎች አንዱን ብቻ ያሸነፈው ጋርዲዮላ አሁንም እጅ መስጠት የፈለገ አይመስልም። ሊቨርፑል ፈረንሳዩን ተከላካይ ለማስፈረም ተስማሙ። ክቡራትና ክቡራን ተመልካቾቻችን ይህ ሰናይ ስፖርት ነው። ለሰዓቱ የተዘጋጁ ስፖርታዊ መረጃዎች ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ አብራችን ትቆይ ዘንድ በአክብሮት ጋበዝን። አርሰናል ዋንጫውን ካላነሳ የራሱ ጠላት ራሱ ነው ሲል የቢቢሲው ጸሐፊ ፊል ማክሊንቲ ገለጸ። ከማንቸስተር ዩናይትድ የ3-2 ሽንፈት በኋላ ጭንቀት ውስጥ ገብተው የነበሩት የአርሴናል ደጋፊዎች አንድ ሳምንት ባልሞላ ጊዜ ውስጥ በደስታ ባህር ውስጥ ተገኝተዋል። ምክንያቱ ደግሞ በ24ኛ ሳምንት የሊጉ መርሃ ግብር የዋንጫ ቀጥተኛ ተፎካካሪያቸው ማንቸስተር ሲቲ እና አስቶን ቪላ ማሸነፍ አለመቻላቸው ነው። የመድፈኞቹ አሰልጣኝ ሚኬል አርቴታ ከዩናይትድ ሽንፈት በኋላ ብስጭት ውስጥ የነበሩት ደጋፊዎች ይህ ዓመት የኛ ነው፣ ሁሉንም ነገር ረስታችሁ በደስታ ጀልባ ላይ ተሳፈሩ በማለት እርግጠኛነቱን ቢያሳያቸውም ያመኑት ግን አይመስሉም። የሰሜን ለንደኑ ክለብ ሊድስ ዩናይትድን 4-0 ባሸነፈበት ሳምንት አስቶን ቪላ መሸነፉና ማንቸስተር ሲቲ ደግሞ ነጥብ መጋራቱ ልዩነቱን ወደ 6 እንዲያሰፋም አድርጎታል። ገና 14 ጨዋታዎች በሚቀሩት ሊግ አሁን ላይ ስለ ዋንጫ መገመት እጅግ ከባድ ቢሆንም በተጫዋቾች ላይ ጭምር ትችት ለመሰንዘር የፈጠኑት የተወሰኑ የአርሴናል ደጋፊዎች በ7 ቀን ልዩነት ወደ መረጋጋት ተመልሰዋል። ዋንጫ አይቶ የማይመለሰው የአርቴታ መምህሩ ፔፕ ጋርዲዮላ ከሜዳው ውጭ እስከ እረፍት 2-0 ሲመራ ቆይቶም ነጥቡን ማስጠበቅ አለመቻሉ ይሄ ዓመት እንደ ባለፉት ዓመታት አስፈሪ ያልሆነበት እንደሆነ በቂ ማሳያም ሆነዋል። በተለይ ደግሞ በ2 ግብ ልዩነት እየመራ ጨዋታውን አሸንፎ መውጣት ሲያቅተው ከ7 ዓመታት በኋላ ለመጀመሪያ ጊዜ መሆኑ ስፔናዊ ታክቲሻን በእርግጥም የትኛውን ፈተና ቢገጥመውም ጨዋታዎችን አሸንፎ ሊወጣ የሚችልበትን ኬሚስትሪ ማግኘት እንዳልቻለ ከዚህ በላይ ማሳያ ሊኖር አይችልም። ፔፕ የቱንም ያክል ከባለፉት 6 የሊግ ጨዋታዎች አንዱን ብቻ ቢያሸንፍም አሁንም እጅ መስጠት የፈለገ አይመስልም። ከጨዋታው በኋላ በሰጠው ሐሳብ ገና 14 ጨዋታዎች ይቀራሉ፣ ወደፊት ምን ሊፈጠር እንደሚችል መገመት ከባድ ነው በማለት በቀላሉ አሳልፎ የሚሰጠው ዋንጫ እንደሌለም ተናግረዋል። የቢቢሲው ስፖርት ጸሐፊ ፊል ማክሊንቲ አርሰናል ከዚህ የተሻለ ዕድል ሊያገኝ አይችልም ብለዋል። የሚኬል አርቴታ ቡድን ከ22 ዓመታት በኋላ የፕሪምየር ሊጉን ዋንጫ ወደ ሰሜን ለንደን ለመውሰድ ከፊቱ የተጋረጠው ትልቁ ተቀናቃኙ ራሱ አርሴናል ነው በማለት በስነ ልቦና ራሱን ለዋንጫ ማዘጋጀት እንዳለበት አስቀምጧል። ባለፉት 25 ዓመታት እግር ኳስ ላይ በመጻፍ ያሳለፈው የቢቢሲ ከታቢ ይቀጥላል። መድፈኞቹ በዚህ ዓመት ዋንጫውን ካላነሱ መች ሊያነሱ ይችላሉ ብሎ ይጠይቃል። በተለይ ደግሞ ሊቨርፑልና ማንቸስተር ሲቲ እድሉን አሳልፎ እየሰጡት ባሉበት በዚህ ወቅት አርሴናል ዋንጫውን ካልበላ ከራሱ ውጪ ተወቃሹ ማንም ሊሆን አይችልም፣ የራሱ ጠላቱም ራሱ እንደሆነ በጽሑፉ ሀሳብ አጋርቷል። ለ4 ዋንጫዎች እየተጫወተ የሚገኘው አርሴናል ሊጉን በ6 ነጥብ ልዩነት በ53 ነጥብ ሲመራ፣ ነገ ደግሞ በካራባኦ ዋንጫ ግማሽ ፍጻሜ የመልስ ጨዋታ በለንደን ደርቢ ከቼልሲ ይጫወታል። ማንቸስተር ሲቲ በእንግሊዝ ፕሪምየር ሊግ 24ኛ ሳምንት ማንቸስተር ሲቲ ከሜዳው ውጭ ከቶተንሃም ሆትስፐርስ ባደረገው ጨዋታ 2 አቻ ተለያይቷል። ሲቲ ሪያን ቸርኪ እና አንቶኒ ሲሜዮኔ ባስቆጠሯቸው ግቦች እየመራ ለእረፍት ቢወጣም ማሸነፍ አልቻለም። በሁለተኛው ግማሽ ዶሚኒክ ሶሎናንኬ የቶተንሃም ግቦች አስቆጥሯል። ማንቸስተር ሲቲ ከሊጉ መሪ አርሰናል ያለውን የነጥብ ልዩነት ወደ 4 የሚያጠብበትን አጋጣሚ ሳይጠቀምበት ቀርቷል። ከባለፉት 6 ጨዋታዎች አንዱን ብቻ ያሸነፈው ማንቸስተር ሲቲ በ47 ነጥብ ሁለተኛ ደረጃ ላይ ሲቀመጥ፣ አርሰናል በ6 ነጥብ ከፍ በማለት ሊጉን እየመራ ይገኛል። ማንቸስተር ዩናይትድ በባከነ ሰዓት ባስቆጠረው ግብ አሸነፈ። በ24ኛ ሳምንት የእንግሊዝ ፕሪምየር ሊግ ማንቸስተር ዩናይትድ ፉልሃምን 3-2 በማሸነፍ 3ኛ ተከታታይ ድሉን አስመዝግቧል። በኦልትራፎርድ በተደረገው ጨዋታ ካስሜሮና ማቲያስ ኩኛ እንዲሁም ተቀይሮ የገባው ቤንጃሚን ሼሽኮ በባከነ ሰዓት ግቦችን አስቆጥረዋል። ራውል ሂሜኔዝ በፍጹም ቅጣት ምትና ኬቪን የፉልሃም ግቦች አስገኝቷል። ከሩበን አሞሪም ስንብት በኋላ ክለቡን የተረከበው ማይክል ካሪክ ያደረጋቸውን 3ቱም ጨዋታዎች በማሸነፍ 4ኛ ደረጃ ላይ ተቀምጧል። ፉልሃም በውድድር ዓመቱ ለ10ኛ ጊዜ የተሸነፈበትም ሆኗል። በሌሎች ጨዋታዎች ኖቲንግሃም ፎረስት ከክሪስታል ፓላስ 1 አቻ ሲለያዩ፣ አስቶን ቪላ በብሬንትፎርድ 1-0 ተሸንፏል።
ኢንተር ሚላን መሪነቱን ያጠናከረበትን ድል አሳካ። ኢንተር ሚላን በ23ኛ ሳምንት የሴሪኤ መርሃ ግብር ክሬሞንሴን 2-0 አሸንፏል። አምበሉ ላውታሮ ማርቲኔዝ እና ፒዮትር ዜሌንስኪ ከመረብ ያሳረፏቸው ግቦች የኢንተር ሚላን መሪነት አጠናክረዋል። አርጀንቲናዊ አጥቂ ላውታሮ ማርቲኔዝ በውድድር ዓመቱ በሴሪኤው ያስቆጠሯቸው ግቦች 13 አድርሰዋል። ድሉን ተከትሎ ኢንተር ሚላን አንድ ጨዋታ ከሚቀረው የከተማ ተቀናቃኙ ኤስ ሚላን በ8 ነጥብ ርቀዋል። ሪያል ማድሪድ በሜዳው ሳንቲያጎ ቤርናቦ ቫያካኖን ያስተናገደው ሪያል ማድሪድ 2-1 አሸንፏል። በጨዋታው የተፈተኑት ማድሪድ በቪኒሺየስ ጁኒየር እና ኪሊያን ምባፔ ግቦች ወሳኝ 3 ነጥብ አሳክቷል። የቫያካኖን ግብ ሃርጌ ዴ ፍሩቶስ ማስቆጠር ችለዋል። በጨዋታው ራያ ቫያካኖ ፓቴሲስን በ81ኛ ደቂቃ ላይ በቀይ ካርድ ማጣቱ ዋጋ አስከፍሎታል። ቫያካኖ ቻቫሪያንም ጨዋታው ሊጠናቀቅበት በተቃረበበት ሰዓት በ2 ቢጫ ካርድ ወጥቷል። ሪያል ማድሪድ ከመሪው ባርሴሎና ያለውን የነጥብ ልዩነት ወደ 1 ለማጥበብ ችለዋል። ጀርሚ ጃኩዊትን ለማስፈረም ተስማማ። ሊቨርፑል ፈረንሳዊ ተከላካይ ጀርሚ ጃኩዊትን ከፈረንሳይ ክለብ ብሬንስ በ60 ሚሊዮን ፓውንድ ለማስፈረም ስምምነት ላይ መድረሱን ቢቢሲ ዘግቧል። የ20 ዓመቱ ተከላካይ በቀጣይ ክረምት ክለቡን ሊቀላቀል እንደሚችል የተዘገበ ሲሆን ቼልሲም የተጫዋቹን ፈላጊ እንደነበር ይታወቃል። ከሬንስ አካዳሚ የተገኘው ጃኩዊት በውድድር ዓመቱ 18 ጨዋታዎችን ለክለቡ አድርገዋል። ቀዮቹ ባለፈው ክረምት ማርክ ጉሄን ለማስፈረም ጫፍ ደርሰው ያልተሳካላቸው ሲሆን በተከላካይ መስመር አሁንም ተጫዋች በማፈላለግ ላይ ይገኛሉ። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን ስፖርታዊ መረጃዎች እነዚህን ይመስል ነበረ። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም።